አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? እኔ ያለሁ ወሊላሂ አልሐምድ ለአላህ ሱብሓነሁ ወተዓላ ምስጋና ይገባው። እንግዲህ በ8 ዓመቴ አገሬ ምድር ላስረገጠኝ ጌታ ለአላህ ሱብሓነሁ ወተዓላ ምስጋና ይገባው፣ ገለታ ይገባው። አገሬ ገብቻለሁ አልሐምዱሊላህ። ከሞላ ጎደል እንግዲህ ጨርሳችሁ ማለት አልችልም። የኔን ሀገር መግባት ሁላችሁም ማለት ባልችልም ከሞላ ጎደል ታውቃላችሁ። ወለከን ከገባሁኝም ቪዲዮ ለቅቄ አላቅም። በአንዳንድ ነገሮች አልተመቻቸልኝም ነበረ። ለዛን ነው እንግዲህ ይቅርታ። በተቻለኝ አቅም ላለመጥፋት እሞክራለሁ እና እኔ አገሬ ገብቻለሁ ማለት ነው። አገሬም ደግሞ በጣም የምታምር ቆንጆ ሆናለች። አላህ ያመጣብንን በላ ጦርነት እሱ ያንሳልን፣ ሰላሙን ያውርድልን። ድሮም ቢሆን እኛ ተገዦች ነን፣ አሁንም ተገዦች ነን። የሚመጣውም ይገዛናል፣ ያለፈውም ገዝቶናል። ስለዚህ እኛ መቼም ወንበር ላይ አንወጣም አይደል? ወለከን ለኛ ሀገራችን ምንፈልገው ሰላም ወተን መግባት፣ የፈለግነውን ገቢተም ሆነ ነግደንም ሆነ ሰርተንም ሆነ ወደ ቤታችን መመለስ፣ ይሄን ነው የምንፈልገው። አላህ እሱ ሰላሙን ያምጣልን ለሀገራችን። ሀገራችን በእርግጥ አድጋለች። እውነት ለመናገር እንኳን እኛ አገር ውስጥ ያለነው ገብተን ለማየት ከሌላ ሀገር ዜጋ ወይም ከውጭ መጥተው የሚያዩዋት ራሱ በጣም ደስ የሚያስብል። የበድሮዋ አዲስ አበባ አይደለችም። ድሮ እኮ በአዲስ አበባ ላይ ሄደን በእግር ጉዞ እንኳን ሄደን ትንሽ ቆይተን መቀመጫ እንኳን እናገኝ። አሁን በየቦታው ወንበር አለ። ሀታ የቆሻሻ ማጠራቀሚያ ሳይቀር ነው የተሰራለት። ማሻአላ ተባረከላ። በዚህ በኩል ሀገራችን ስላደገ በጣም ደስ ይላል። አላህ ደግሞ ሰላሟን እንዲመልስላት ዱዓ ማድረግ። እንግዲህ ዱዓ የማያደርገው የለውም፣ የማያመጣው የለውም። ሰላሙን እንዲመልስ ሁሉም በየእምነቱ ዱዓ ቢያደርግና ቢተባበር የሀገሪቱ ሰላም ይመለሳል ብዬ ተስፋ አለኝ። ይሄ ሁሉ ጦርነት፣ ይሄ ሁሉ በላ፣ ይሄ ሁሉ ወንጀላችን ነው። የኛ የራሳችን ወንጀል ነው። የመጣብንስ በሳችን የሚያጋድለን ወንድሙን ወንድሙ የሚያጋድለው እህቱን እህቱ የሚያጋድለው የራሳችን ወንጀል ነው። ትእዛዙ ከላይ ሆኖ ነው የታዘዘብን፣ ከላይ ከፈጣሪ ስለሆነ ነው እንጂ ከላይ ባይታዘዝብን እስበሳችንን ባንገዳደል ኑሮ የኛ ወንጀል ባይበዛ ኑሮ እስበሳችን አንገዳደልም ነበር። አሁንም በየእምነት ተከታያችሁ ሀገራችን ሰላም እንድትሆን፣ ሰላም ተሆነች ደግሞ ኑሮ ውድነትም የለ፣ ኢኮኖሚውም እንደዚህ ጣራ አይነካም። ሰላም ሲሆን ሁሉ ነገር አለ። ታሞ መታከም ቢፈልግ ሰላም ከሌለ አይችልም። ሀተ ታሞ ቤቱ መተኛት አይችልም ሰላም ከሌለ። ስለዚህ አላህ ሰላሙን ከሰላሙ ጌታ ይመልስልን ብለን ዱዓ እናደርጋለን። እና ይሄ የአድዋ ፓርክ ነው ማለት ነው፣ የአፍሪካ ህብረት እዛ ነው። አንድ ቀን ሄጄ ነው እናንተን ላሳያችሁ ብዬ። በእውነት እኔ ሀገሬ እንደዚህ በምንለውጣው በጣም ደስ ብሎኛል። እውነት ለመናገር ያየኋት ከ7 ዓመት በፊት ቢሆንም ይሄ አልነበረም በፊት። እንደውም በአስቸኳይ ፍጥነት ይሄ አንዱ ቦታ ነው። በየቦታው ብትሄዱ አዲስ አበባ የድሮዋ አይደለችም። ብዙ አመት የቆያችሁ ከሆናችሁ ሀገራችሁ ስትገቡ በጣም ነው የተለወጠው። እውነት ለመናገር ማለት ነው በጣም ተለውጧል። እስኪ ደግሞ እንግዲህ ቀሪው ሰላም ነው። አላህ ሰላሙን እንዲመልስልን ዱዓ አድርጉ። ቪዲዮ ልቀቂ፣ ቪዲዮ አትለቂም ስላላችሁኝ በዚህ ብቅ ብያለሁ። እቃም ልኬ ነበር፣ እቃይም በሰላም ገብቶልኛል። ወለከን ስለ እቃው ጉዳይ ቪዲዮ የምትፈልጉ ከሆነ ቪዲዮ ሪከርድ እሰራላችኋለሁ ማለት ነው። እኔ እንዴት እንደላኩኝ፣ እንዴት እንዳወጣሁኝ፣ እንዴት እንደሚቻል ሳውዲ ላላችሁ ማለት ነው፣ ኢማራት፣ ኩዌት፣ ካተር ምናምን ላላችሁ ስለሱ ኢንፎርሜሽን የለኝም። ሳውዲ አረቢያ ላላችሁ ግን እንዴት እንደምታወጡ፣ እንዴት እንደምትልኩ፣ እኔ እንዴት እንዳወጣሁኝ
ልነግራችሁ እችላለሁ። ሳውዲ ላይ አሁን ጠቅልላችሁ ወደ ሀገር የምትገቡ ከሆነ የነፃ የደብዳቤ ከቀረጽ ነፃ ይጽፍላችኋል። ስለዚህ የፈለጋችሁትን እቃ ማውጣት ትችላላችሁ። ወለከን ከቀረጽ ነፃ ካላጻፋችሁ ቀረጽ ግድ ነው በባህር ካላካችሁት። የባህሩም ደግሞ አስተማማኝ አይደለም። ብዙ ልጆች በባህር ልከው የተበሉ አሉ፣ ኮንትሮባንድ የያዘባቸው ብዙ የቀለጡ አሉ ማለት ነው። እና ስለ እቃ ጉዳይ ስለ ካርጎ ጉዳይ የምትፈልጉ ከሆነ ሪከርድ ወይም ቪዲዮ ሰራላችኋለሁ ማለት ነው። አሁን ግን ስላለን የሀገራችን ስለተለወጠች እኔም በሰላም ገብቻለሁ ብዬ ሪከርድ ሶሪ ቪዲዮ አልሰራውም። በጣም ይቅርታ። ተሪከርድ ጋር ምን አያያዘ ዛሬ ግን በጣም ይገርማል ማለት ነው። ለዛ ነው እንግዲህ ብቅ ያልኩት። እስኪ ኢንሻአላህ ደግሞ የተሻለ ስራ ይዤ መጥቼ እናንተም ሀገራችሁ ገብታችሁ ለእናንተም አርአያ የምሆን ስራ ይዤ እመጣለሁ ብዬ ተስፋ አለኝ። እስኪ ዱአ አድርጉልኝ። እናንተ እገዛ ያስፈልገኛል። ግን ስራ ለመያዝ ደግሞ ትንሽ ማጤን ይገባል። መጀርጀር የለም ጀርጅሮ ሄዶ ምክንያቱም የሀገሩን የገበያውን ሁኔታ የሀገሩን የኢኮኖሚውን ሁኔታ ስለማናቅ ትንሽ ማጤን ይገባል ማለት ነው። ስራም ደግሞ ሲጀመር የማያቀልጥ የማያከስር ነገር ላይ መጀመር ግድ ነው። እስኪ ኢንሻአላህ አላህ ከፈቀደው እኔ ሰበቡን አደርሳለሁ ማለት ነው። እናንተም ብዙ የኖራችሁ እህት ወንድሞቼ ወደ ሀገራችሁ ብትገቡ ከሀገር ወደ ስደት የሚያስባል የሚሄዳል ስደትን ስላላየው ማለት ነው። እናንተ ደግሞ ወደ ሀገራችሁ ግቡና ለተተኪዎቹ ልቀቁ። ምንም ስደትም እኮ ተበልቶ ስላለቀበት እጅግ አስጠልቷል፣ እጅግ መራር ሆኗል። እኛ ስላየ ነው ማለት ነው። ያላዩት ደግሞ አሁን ወደ ስደት የሚመኙ አሉ እውነት ለመናገር ማለት ነው። እና እስኪ እንግዲህ ለሁሉም ነገር አላህ ኸይር ነገር እንዲያመጣ እናንተም ብዙ አመት ይኖራችሁ ወደ ሀገራችሁ ግቡ፣ ከምር ግቡ። እዛም አንድ እንጀራ ነው የምትበሉት፣ እዚህም አንድ እንጀራ ነው። ብዙ ብርም ቢወጣ አንድ እንጀራ ትበላላችሁ፣ ጠግባችሁ ነው የምታሉት። እዛም እንደዛው ያውም ሰው ቤቱ ናችሁ ተሳቃችሁ የምትሰሩት ማለት ነው። እና ይሄን ለማለት እወዳለሁ። ለዛሬዎችን ካልኳችሁ በሌላ ቪዲዮ እስከምንገናኝ በያላችሁበት የአላህ ሰላም እና እዝነት በእናንተ ላይ ይሁን እያልኩኝ ከወዲሁ ልሰናበታችሁ ነው። እንግዲህ ሀገራችን አንድ ቦታ ያለችው ብቻ በጣም ደስ የሚል ነው። ወላሂ እውነት ለመናገር ወጣ ብላችሁ ብትዝናኑ በጣም ደስ ይላል። ማሻአላ ተባረከላ። ውዴታ እስከ ጀነት